የሙሐመድና የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰፊ ልዩነቶችን 20 ነጥቦች ልንገራችሁ። እባቦች ሙስሊም እንደሆኑ እንመለከታለን። ዛሬ የምንነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻም መልእክት አለኝ። ሳሂህ አልቡኻሪ ቮሊዩም 4 ወይም ቅጽ 4 መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና.com ላይ ለምታወጡ ሳሂህ አልቡኻሪ 33:12 እና ሳሂህ አልቡኻሪ 33:12 ላይ የሚገኝ ሐዲስ እንዲህ ይላል። ናሬትድ ናፊ እንደተረከው ኢብን ዑመር used to kill snakes, but when Abu Lubab informed him that the Prophet had forbidden the killing of snakes living in houses, he gave up killing them. ምንድነው የሚለው ሐዲሱ? ዑመር የሚባለው ሰውዬ እባቦችን ይገል ነበረ። ነገር ግን አቡ ሉባብ የሚባለው ሰውዬ ነብዩ እባቦችን ቤት የሚኖር ወይንም ደግሞ ቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል። እባብ በቤት ውስጥ የሚኖር እንዳትገሉ ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አልአዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጅኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ፣ ከነካችሁት ወይም ደግሞ ከጎዳችሁት ወይም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ፣ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይንም ደግሞ ካደረጋችሁት ሰላም አይሰጣችሁም ይላል አዲሱ። እንደምትመለከቱት ነው። ብዙ ቦታ ነው ያለው አዲሱ። ሳሂህ ሙስሊም ላይም አለ። ሱናን አቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነብዩ ተከታይ ወደ ጦር ሜዳ ሄዳል መሳሪያ ይዞ። ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል። ከዛ የወጣውበትን ከቤት ምክንያት እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡ የሚነድፈዋል መሰለኝ። ከዛ ሰውየው ቀድሞ ይሙት ወይንም ደግሞ እባቡ ቀድሞ ይሙት አይታወቅም፣ ሁለቱም ይሞታሉ። ከዛ ምን ተፈጠረ? ታሪኩን ላንብብላችሁ ባጭሩ። His people then come to the messenger of Allah, may peace be upon him, and said, supplicate Allah to restore our companion to life for us. He said, ask forgiveness for your companion. Then he said, in Medina, a group of jinn have embraced Islam. ምንድነው እሱ? ሰውየው ይሞትና የሟች ተከታዮች ደግሞ ወደ ሙሐመድ ይዘው ይመጣሉ። ይህ ሰውዬ ሞቷልና ጸሎት አድርግለት አላህ ወደ ህይወት እንዲመልሰው ብለው ይሉታል ማለት ነው። ሰውየው ለራሳችሁ ጸሎት አድርጉ አለ ሙሐመድ ማለት ነው። በመዲና አለ ኢን መዲና ግሩፕ ኦፍ ጂን ሃቭ ኢምፕረስድ ኢስላም። በመዲና የጂኒ ህብረት ግሩፖች እስልምናን ተቀብለዋል። ሶ ዌን ዩ ሲ ዋን ኦፍ ዴም ስታዩቸው ከእነሱ ውስጥ አንዳችሁ ስታዩት ፕሮናውንስ ዋርኒንግ ቱ ኢት 3 ታይምስ ኢፍ ኢት አፒርስ ቱ ዩ አፍተር ዛት ኪል ኢት አፍተር 3 ዴይስ። ስለዚህ እባቦችን ስታዩ 3 ማስጠንቀቂያ ስጧቸው። ነገር ግን ይህንን 3 ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከ3 ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተህ ኢሚዲየትሊ የምገል ከሆነ የነብይህን ትእዛዝ ተላልፈሃል ማለት ነው። የነብይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገለሃል ማለት ነው። በገጀራ እባብን ብገል ገሃነም ትገባለህ ማለት ነው። ምክንያቱም ነብዩ የደነገገውን ማንም ሊሽረው አይችልም ይላል። ምን ላይ? ሱራ አልአሕዛብ አያ 36 ላይ ወንድም ወንድሙን ከገደለ በእስልምና ውስጥ ደግሞ which means ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ገሃነም ይገባሉ ይላል ሐዲሱ እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነውና
እንዳገለው ይላል ነብይ። ይሄ ጤናማ አስተምሮ ነው? የሙሐመድና የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰፊ ልዩነቶችን 20 ነጥቦች ልንገራችሁ። አንደኛ፣ ኢየሱስ ክርስቶስ ሴጣን የለበትም። አጋንንትና ሴጣንን ግን ከሰዎች ያስወጣ ነበረ። ማርቆስ ወንጌል ምዕራፍ 5 ቁጥር 1 እስከ 20፣ ሉቃስ ወንጌል ምዕራፍ 8 ከቁጥር 20 እስከ 26 እስከ 39። ሙሐመድ ግን ሴጣን ነበረበት። ሴጣን ከሰዎች አያስወጣም፣ ሴጣን ግን ነበረበት። መኖር ብቻ ሳይሆን የማጥመሚያ ቃላት በአንደበቱ ላይ ያኖር ነበረ። ምን? ሴጣን። ለምሳሌ ሱራ 22 52፣ ቡሃሪ 32 86፣ እንዲሁም ሳይ ሙስሊም 28 15። ሁለተኛ፣ ሙሐመድ ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው አለ። ሱራ 8 39። ኢየሱስ ደግሞ እንዲህ ይላል፣ የሚወደኝ ቢኖር ሁሉን ትቶ በፍቅር ይከተለኝ ይላል። ማርቆስ 8 34 እስከ 35። ሶስተኛ፣ ኢየሱስ እንደዚህ ይላል፣ ክፉን በክፉ አትመልሱ፣ ቀኛችሁን በጥፊ ቢመታችሁ ግራችሁን ስጧቸው ይላል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 39። ሙሐመድ ግን እንዲህ ይላል፣ በእናንተ ላይ ወሰን ያለፈ ካለ እናንተም ብድራችሁን ወሰኑን እለፉበት ይላል። ዊች ሚንስ ቀኝ እጃችሁን ቢቆርጣችሁ እናንተም ቀኝ እጁን ትቆርጣላችሁ፣ በጥፊ ቢላችሁ በጥፊ ታላጉታላችሁ ማለት ነው። ሱራ 2 194 ላይ ኢየሱስ እንደዚህ ይላል፣ ፈጽሞ አትዋሹ። ምን አትበሉ? ፈጽሞ አትዋሹ። ሉቃስ 18 20 ላይ ሙሐመድ ደግሞ እንደዚህ ይላል፣ በምላሶቻችሁ በሚመጥኑት መጠን ልትዋሹ ለእናንተ የተፈቀደ ነው ይላል። ስለዚህ በምላሶቻችሁ መጠናችሁ መዋሸት ትችላላችሁ። ሱራ 16 116 ላይ ሙሐመድ ሙስሊም ያልሆኑትን ወይም አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው ይላል። ሱራ 9 ቁጥር 5። ኢየሱስ ደግሞ እንደዚህ ይላል፣ ከሰው ሁሉ ጋር ቢቻላችሁስ በፍቅር ኑሩ ይላል። ሮሜ 12 ቁጥር 18። ሙሐመድ እንደዚህ ይላል፣ ትልቁ የሙሐመድ ትእዛዝ በጂሃድ ላይ መሞት ወይንም መጋደል ነው። ጂሃድ መዋጋት ነው፣ ጦርነት ነው የሙሐመድ ትልቁ ትእዛዝ። ቡሃሪ 36። የኢየሱስ ትልቁ ትእዛዝ ደግሞ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም አሳብህም ውደድ የሚል ነው። ይኸውም ማቴዎስ ወንጌል ምዕራፍ 22 ቁጥር 37። ሙሐመድ በሱራ 8 ቁጥር 1 እና በቁጥር 41 ላይ በጦርነት ወቅት ከክርስቲያኖች ወይንም ሙስሊም ካልሆኑት ላይ ዘርፈው ንብረት ለሱና ለአላህ እንዲሰጡ ሙሐመድ ምን ብሏል? አዟል። ኢየሱስ ደግሞ ምን ይላል? በማቴዎስ ወንጌል ምዕራፍ 19 ቁጥር 18 ላይ ፈጽሞ እንዳትሰርቁ፣ ሌብነትን ምን ከአስርቱ ሕግጋት አንዱ ሌብነት ወንጀል ነው። ሙሐመድ ግን የዘረፋችሁት የኔና ለአላህ ልትሰጡ ይገባል አለ። ሙሐመድ እንዲህ ይላል በሳይ ሙስሊም 21 ላይ ላኢላ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ ሰዎቹ ሁሉ ልዋጋን የተላኩት ይላል። ኢየሱስ ደግሞ እንዲህ ይላል በማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ ሁሉ በሴፍ ያልቃል ወይም በሴፍ ይሞታል ይላል። የሁለት የዝመቶች ሴቶችን ታሪክ ልንገራችሁ። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ አንዲት ዘማዊ ሴትን ወደ ኢየሱስ ክርስቶስ አመጧት። እቺ ዘማዊትን ሴት ሊወግሯት ድንጋይ ይዘው ነው ይዘዋት የመጡት። ተሰብስበው ነው ይዘዋት የመጡት። እቺ ሴት በሕጋችን መሰረት የሚዘሙት ተወግሮ ይገደላልና ስትዘሙት ነው ያገኘናት። ምን ትላለህ አሉት። ኢየሱስ ምላሽ ከመስጠት ይልቅ መሬት ላይ ጻፈ። መሬት ላይ ጻፈና እናንተ ውስጥ ኃጢአት የሌለበት ድንጋይ አስቀድሞ አንስቶ ይውገራታልና አሁንም መሬት ላይ ጻፈ። በዚህን ሰዓት ኃጢአታቸው በግንባራቸው ላይ ሲጻፍ አንዳንድ